በድጋሚ ከች ብያለሁ ጋይስ ማለት ነው። እንግዲህ ቅመምዬ የኔ ውድ ማለት ነው በዚህ መልኩ ፏ ብትን ብላ መጣለች። የምር እሱ አልመሰለችም። የምሬን ነው የምላችሁ ዛሬ በጣም ነው ለየት ያለችብኝ እና እኔ ራሱ ተገርም ያለሁ የምር በጣም ነው የገረመች ሀይሚዬ የኔ ውድ ማለት ነች። እሷ ናት ሌላ ናት ብዬ እንዴት አገላብጬ እንዴት እንዳየዋት ማለት ነው። የኔ ውድ ፏ ብትን ብላ መጣለች ማለት ነው። እንግዲህ ያው በጣም ትክክል ናት ያስቀመጠችው ጽሁፏ ምኗ ማለት ነው። እንግዲህ ኢንስትግራም ላይ ያገኘሁት ጋይስ ማለት ነው። በጣም ትክክል ናት ብዬ ነው የማስበው ማለት ነው። ሰው በቃኝ የሚል ፍጥረት ቢኖር ኑሮ እንግዲህ እያለች ማለት ነው። ጤነኛውም በሽተኛውም እንግዲህ እያለች ነው የመጣችው ማለት ነው። ትክክል ነሽ ያልሽው ሀሳቡ ምኑም አገላለጽሽም ራሱ በጣም ትክክል ነው። ምክንያቱም ያው ስለደረሱብሽ ነው እንጂ ባይደርሱብሽ ኑሮ ይህን ጽሁፍ ነገር አታስቀምጭም ነበር። ምክንያቱም ለሚገባቸው ይቅርታ ለሚገባቸው ሰዎች ነው ይህንን ነገር ያስቀመጥሽው ማለት ነው። ትክክል ነሽ። ትንሽ ትልቁ መጦ ሲናገርሽ ምን ሲልሽ ደግሞ አንቺ ደግሞ ልትከፊም ሊሰማሽም ይችላል። እንኳን አንቺ ይቅርና ሌላውም ሊሰማውም ይችላል ማለት ነው። ምክንያቱም በጣም ብዙዎቻቸውም አሉ። አሁን ትናንትና አይታችሁ ከሆነ ማለት ነው የምሬን ነው የምላችሁ ሀይሚን ዘቅዝቀው ምን ብለው ቲክታክ ሰፈር ላይ ማለት ነው። አሁን ደግሞ ጦርነት ደግሞ የጀመሩት በሄርሜላና በሀይሚ ነው። ምክንያቱም አስፈላጊ ባልሆነ ነገር ነው። የምሬን ነው የምላችሁ ይሄ ነገር መሆን የሌለበት ነገር ነው። ለምን እንደዚህ ይሆናል? የምር በጣም ነው የገረመኝ። እግዚአብሔር እንምላቸው እና እንደዚህ ማድረግ የለባችሁም። ምን አለ እርስ በርሳችሁ ተዋዳችሁ ምን ብላችሁ ምን አለ እንደ ሁላችንም ተዋደን ብንሞት ዴ እናንተ ቆይ ምን ጉር ናችሁ? እና እንደዚህ እስከሚሆን ድረስ የው ደርሷል ማለት ነው። አንቺ አውርጂ፣ አንቺ ስቀይ፣ አንቺ እንደዚህ በይ። በጣም ትናንትና እንደዚህ እያሉ በጣም እንደዚህ በቃ የቃቃ መጫወቻ ሲሆኑ ነው ያመሹት ማለት ነው። እኔም ራሱ ስገረም ነበር ያመሸሁት ማለት ነው። እና በጣም ከባድ ነው። ስለዚህ ከይሄን ነገር ብታቁሙ ደስ ይለኛል። ሀይሚዬ እንደሆን አይሞቃትም አይደንቃትም። እሺ